አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የኤስፊ ፈርኒቸር ቤተሰቦች እነሆ እንግዲህ ዛሬም እንደተለመደው እነዚህን ጽድት ፍክት ያሉ በጣም የሚያማምሩ እንግዲህ በከለራቸውም ፏ ያሉ ማለት ነው የሚያማምሩ ዘመናዊ የሆነ አልጋና ዘመናዊ የሆነች ቁም ሳጥን ይዤላችሁ ከች ብያለሁ ማለት ነው። እንግዲህ እንደተለመደው ቪዲዮውን ላይክ እና ሼር ያደርጋችሁ አብሮነታችሁን አሳዩን። እንግዲህ ላይክ በምታደርጉበት ሰዓት ቪዲዮ ለብዙ ሰው ተደራሽ ስለሚሆን እንግዲህ ማሰራት ባታሰሩ እንኳን ላይክ ብታደርጉ ለኛ ጥቅም ነው ማለት ነው። ይሄ እንግዲህ እንደምታውቁት የስራ አካውንታችን ነው፣ ያው ስራ የምንሰራበት ነው ይሄ ቻናል ማለት ነው። ብዙ ጊዜ ያው ኦንላይን ላይ ስራ የምናገኘው በእንደዚህ በዩቲዩብ ላይ በመልቀቅ ስለሆነ ነው። እና እንግዲህ ቪዲዮውን እስከመጨረሻው እዩት። ከዛ ሼር እና ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ላይ አሳውቁን። ከዛ በውስጥ መስመርም ማናገር ስትፈልጉ ያው ስልክ ቁጥሬን ከስራ አስቀምጥላችኋለሁ። እና እንደዛ ነው። እንግዲህ ወደ አልጋው ልወሰዳችሁ ማለት ነው። ይሄ እንግዲህ የምትመለከቱት ሜትር ከ20 አልጋ ነው። ብዙ ጊዜ በሜትር ከ50 ነበረ እንደዚህ ይሄን አልጋ የምንሰራው። አሁን ላይ ደግሞ ያው እንደ ቤቱ ያው መኝታ ቤቱ ጠበብ ይላል ብሎ ስለመጣ ደንበኛችን ይሄን በሜትር ከ20 እንደዚህ ጽድት ፍክት አድርገን ሰርተናል። እንግዲህ እንደምትመለከቱት ሜትር ከ50 ላይ ነበር ብዙ ጊዜ ውበቱ የሚታየው፣ ግን እንደዚሁም ራሱ ፏ ነው ማለት ነው። በሜትር ከ20 በጣም ያምራል። ይሄ አልጋ እንደምትመለከቱት ሁለት ኮሜዲኖ አለው በግራና በቀኝ ማለት ነው። እንግዲህ እዚህ ጋር ያው ኮሜዲኖቹ በስላይደር የተሰራ መሳቢያዎች አሉት። በዛም እንደዛው ነው። ከላይ ቁልፍ አላት። ከላይ ቁልፍ አለች ማለት ነው። ከስር ያለችው ቁልፍ የላትም። እንደዛ አድርገን ነው የምንሰራው ብዙ ጊዜ። ከዛ እንግዲህ እንደምትመለከቱት ዲዛይኑንም እንደዚህ ጽድት አድርገን ሰርተነዋል። ያው ይሄን ደግሞ እንግዲህ ብዙ ጊዜ እንደነገርኳችሁ ይሄ ኤምዲኤፍ ነው ማለት ነው። ይሄ ሌዘር አይደለም። ብዙ ጊዜ ሌዘር ሊመስላችሁ ይችላል፣ ግን ሌዘር አይደለም። ይሄ ኤምዲኤፍ ነው። እንደዚህ አድበለብለን አለስልሰን እንደዚህ ጽድት ፍክት አድርገን የሰራ ነው ማለት ነው። እንግዲህ እዚህ ጋር እችም እንደዚሁ ኮሜዲኖዋ መሳቢያ አላት። ፏፏ አለች ናት መሳቢያዋ። በጣም እንግዲህ ፏ አለች ናት። በጣም የምታምረው እኔ በጣም ተመችቶኛል። ከለሩ ራሱ ፏ ነው። ከዛ እንግዲህ ወደ ቁም ሳጥኑ ልወሰዳችሁ ደግሞ ማለት ነው። ቁም ሳጥኑ እንግዲህ እንደምትመለከቱት ይሄ ነው። ሶስት ተከፋች ነው። ሶስት ተከፋች በትልቅ ነው የሰራ። በሜትር ከ40 ምናምን ነው የተሰራው። ይሄ በኖርማል ደግሞ ነው ጨምረንበት ነው የሰራ ነው። በሜትር ከ50 ማለት ነው። በሜትር ከ50 ነው ቁም ሳጥኑ። ይሄ የተሰራው በሜትር ከ50 ነው። በሜትር ከ40 ማለት አሳነስኩም ማለት ነው። ገባችሁ? እና በሰፋ አድርገን ነው የሰራ ነው እንደምታዩት ማለት ነው። ከዛ በጎን ደግሞ ለየት የሚያደርገው እዚች ጋር የምታምር ጫማ ማስቀመጫ ያለችው ጫማ ማስቀመጫዋ እንግዲህ በጎን ማለት ነው። እንግዲህ እንደምትመለከቱት በጎን ጫማ ማስቀመጥ ይችላል ይሄ ማለት ነው። እንግዲህ ይታያችኋል ብዬ ተስፋ አደርጋለሁ። እዚህ ጋር ጫማ ማስቀመጫ ናት። ያው እነዚህ መተንፈሻዎቹ ናቸው እንግዲህ የጫማው እንትን። ከዛ ይሄ ነገር ለብቻ ተንቀሳቃሽ ነው። ይሄ ተንቀሳቃሽ ነው። በዚህ መታሰር ይችላል። አስፈላጊ ከሆነ ራሱ ግራ ወይ በቀኝ ጠበብ በሚል ከሆነ በዛ በኩል ማድረግ ይቻላል ማለት ነው። ተንቀሳቃሽ ስለሆነ ኮሜዲኖም በነገራችን ላይ ተንቀሳቃሽ ነው። ይሄን ኮሜዲኖ ተንቀሳቃሽ ነው እና እንደዛ ነው። ያው ተንቀሳቃሽ ስለሆነ በሚፈልጉበት ጊዜ መጠቀም ትችላላችሁ ማለት ነው። በፈለጋችሁበት ቦታ ማድረግ ትችላላችሁ ማለት ነው። እንግዲህ እዚህ ጋር ይሄ ሰፋ ያለ በር ነው። እንግዲህ እንደምትመለከቱት ይሄ በር በጣም ሰፊ ነው። ብዙ ጊዜ ሶስት ተከፋሽ በሜትር ከ20 ነው የምንሰራው። ይሄ ግን በሜትር ከ50 ነው የተሰራው። በሜትር ከ50 ነው እንደነገርኳችሁ ቅድም ማለት ነው። ሰፊ ነው፣ በጣም ትልቅ ነው ማለት ነው። እዚህ ጋርም እንደዚሁ አለት። እቺ እንግዲህ ሱፍ መስቀያ ናት። እዚህ ጋር ያለችው ሱፍና ቶብ ነገር መስቀያ ናት። እና ይሄ ደግሞ እነዚህ ፓርቲሽኖች ናቸው እንግዲህ እንደምትመለከቱት ማለት ነው። እንደ ኖርማል ያው በፊት እንደሚሰራው ይሄ ኮምፎርት የሌለው በነገራችን ላይ ኮምፎርት ተደራቢ የሌለው ነው። ይሄ በፈለጉበት ሰዓት አሁን ላይ ያው ሰዎቹ ማሰራት ስላልቻሉ ነው በዛኛው። በፈለጉበት ሰዓት ደግሞ ኮምፎርት ተደራቢውን ብቻ ማሰራት ይችላል ማለት ነው። ያው አቅማችሁ ዝቅ ያለ ሰዎች አዛችሁን በመፈልጉበት ሰዓት ደግሞ ከላይ ያለውም ተደራቢውን ኮምፎርት ማሰራት ትችላላችሁ ማለት ነው። እና ይሄን ይመስላል እንግዲህ እንደምትመለከቱት ያው መሳቢያም እንዲህ ፏ አድርገን ሰርተናል። እንግዲህ መሳቢያውንም በስላይደር ነው ሰራንላት። በጣም አሳምረናል እንግዲህ ብለን ነው እኛ ያሰብነው። እናንተ ደግሞ እንግዲህ ያው ከተመቻችሁ ላይክ አድርጉልን። እንግዲህ ለዛሬ ይዤላችሁ የቀረብኩት እቃዎች እነዚህን ይመስላሉ። እንግዲህ በተለያየ እቃ ማዘዝ በምትፈልጉበት ጊዜ ጎራ ብሎ አናግሩን እና የትም ቢሆን ደግሞ ማድረስ እንችላለን። ያው አድራሻችን ወሎ ኬሚሴ ነው እኛ ስራ ቦታችን ማለት ነው። ብዙ ጊዜ በኮሜንት አድራሻችሁ ነበር የምትሉ። አድራሻዬ ብዙ ጊዜ እነግራችኋለሁ። ያው እናንተም ቼክ ስለማታደርጉ ነው እንጂ ወሎ ኬሚሴ ነው። ከዛ ግን የትም ቢሆን ማድረስ እንችላለን። የትም ቦታ ቢሆን መላክ እንችላለን።
ምንም እንዳታስቡ ማለት ነው። መኪና የሚሄድበት ሀገር ብቻ ይሁን፣ ከዛ ውጪ ምንም ችግር የለውም ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይሄን ይመስላል። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።